በዓለም ታሪክ ማህደር ውስጥ በጥብቅ ሚስጥር ተቆልፎ የቆዩ ከካሜራዎች በስተጀርባ በታሸጉ ቢሮዎች ውስጥ በተደረጉ ሚስጥራዊ ደብዳቤ ልውውጦች የተወሰኑ ውሳኔዎች የዓለም ካርታ የመቀየር አቅም አላቸው። በቅርቡ ከአሜሪካ ብሔራዊ አርካይቭና ከሲአይኤ ሚስጥራዊ ሰነዶች ይፋ የተደረጉ መረጃዎች እንደሚያሳዩት በ1960ዎቹ መጀመሪያ ላይ አሜሪካ እስከ ነጭ ቤተ መንግስቷ ያስጨንቀውና በዋሽንግተን እንዲሁም በቴል አቪቭ መካከል የተካሄደው አስደናቂ ዲፕሎማሲያዊና የደህንነት ገመድ ጉተታ የዓለምን ጂኦፖለቲካ ፈጽሞ ቀይሮታል። ይህ ታሪክ የሚጀምረው በ1961 እንደ አውሮፓውያን አቆጣጠር ወጣቱ ፕሬዝዳንት ጆን ኤፍ ኬኔዲ የነጭ ቤተ መንግስት ስልጣን በተረከቡ በጥቂት ወራት ውስጥ ነው። ኬኔዲ ስልጣን እንደያዙ በመጀመሪያ የገጠማቸው ፈተና ከራሳቸው ሀገር ደህንነት መዋቅር ጋር ነበር። የሲአይኤ ከፍተኛ ባለስልጣናት በፊደል ካስትሮ ላይ ወታደራዊ መፈንቅለ መንግስት ለማካሄድ የታቀደውንና የካራካስ ባህረ ሰላጤ ዘመቻ ላይ ቤይ ኦፍ ፒግስ በመባል የሚታወቀውን ሚስጥራዊ ዕቅድ አቀረቡላቸው። ሲአይኤ ለወጣቱ ፕሬዝዳንት የኩባ ህዝብ ወዲያውኑ ከአማጽያኑ ጋር ይቆማል የሚል ሙሉ ዋስትና ቢሰጥም ዘመቻው ግን በሰዓታት ውስጥ በከባድ ውርደት ተጠናቀቀ። ኬኔዲ በራሳቸው የስለላ ተቋም መታለላቸውንና መጠቀሚያ መሆናቸውን በተረዱ ጊዜ በከፍተኛ ቁጣ ውስጥ ገቡ። ለቅርብ አማካሪዎቻቸውም ሲአይኤን ሺህ ቦታ ሰባብሬ አየር ላይ በታትነዋለሁ የሚለውን ታዋቂና አስፈሪ ንግግራቸውን ተናገሩ። ኬኔዲ በዛቻ ብቻ አልቆሙም። የደህንነት ተቋሙን ስርዓት ለማስያዝ ወዲያውኑ ድርጅታዊ እርምጃዎችን ወሰዱ። የሲአይኤ ረጅም ዘመን ዳይሬክተር የነበሩትን አለን ደለስን እንዲሁም ምክትላቸውን ሪቻርድ ቢልሰን ከስልጣን አባረሩ። የድርጅቱን በጀት በመቀነስ ወንድማቸውን ሮበርት ኬኔዲን የተቋሙ ጥብቅ ተቆጣጣሪ አድርገው ሾሙት። ከዚህም በላይ የሲአይኤን ሚስጥራዊ ወታደራዊ ዘመቻዎች የመምራት ስልጣን ገድበው ወደ መከላከያ ሚኒስቴር ፔንታጎን የሚያዘዋውሩትን ኤንኤስኤም 55፣ 56 እና 57 የተባሉ ጥብቅ የፕሬዝዳንት ትዕዛዞች ፈረሙ። ሲአይኤ በመንግስት ውስጥ እንደ ሌላ መንግስት ሆኖ ለመንቀሳቀስ የሚያደርገው ሙከራ በኬኔዲ ጠንካራ መዶሻ ተመታ። ነገር ግን የኬኔዲ ውጊያ በዋሽንግተን የውስጥ ፖለቲካ ብቻ የተገደበ አልነበረም። ፕሬዝዳንቱ በውስጥ በኩል ከሲአይኤ ጋር በከባድ ፍልሚያ ላይ ሳሉ፣ በውጭ በኩል ደግሞ ከመካከለኛው ምስራቅ የመጣ ሌላ ትልቅ የኒኩሌር እሳት ከፊታቸው ተደቀነ። በ1960ዎቹ መጀመሪያ ላይ በአሜሪካ የስለላ ተቋማት የቀረበው ጥብቅ ሪፖርት እንደሚያሳየው እስራኤል በነጌቭ በረሃ በምትገኘው ዲሞና በተባለች ቦታ በፈረንሳይ ድጋፍ የምትገነባው የኒኩሌር ማዕከል ለሰላማዊ አገልግሎት ብቻ ሳይሆን ለጦር መሳሪያ ማምረቻነት ሊውል እንደሚችል አረጋግጠዋል። የኒኩሌር መሳሪያዎች መስፋፋት የዓለም ሰላም ያናጋል በሚል ጽኑ አቋማቸው የሚታወቁት ኬኔዲ አሜሪካ ለመካከለኛው ምስራቅ የምትሰጠው ደህንነት ዋስትና በቂ መሆኑንና እስራኤል የራሷን የኒኩሌር ቦምብ ማልማቷ ቀጠናውን ወደ አደገኛ እሳት እንደሚከተው አመኑ። በዚህም ምክንያት ኬኔዲ በአሜሪካና በእስራኤል ታሪክ ውስጥ ታይቶ የማይታወቅ አቋም በመያዝ ከአሜሪካ በዲሞና የኒኩሌር ማዕከል ላይ በዓመት 2 ጊዜ ድንገተኛና ያልተገደበ ፍተሻ እንደምታደርግ በጽኑ ጠየቁ። በ1963 እንደ አውሮፓውያን አቆጣጠር ውጥረቱ ወደ ከፍተኛ ደረጃ ተሸጋገረ። ፕሬዝዳንት ኬኔዲ ለእስራኤሉ ጠቅላይ ሚኒስትር ዳቪድ ቤንጉሪዮን እጅግ ጥብቅ የሆነ ማስጠንቀቂያ በደብዳቤ ላኩ። ደብዳቤያቸውም እስራኤል በዲሞና በረሃ የሚገኘው ማዕከል ሙሉ ግልጽነት ካላሳየችና የአሜሪካ መርማሪዎችን ካላስገባች አሜሪካ ለእስራኤል የምትሰጠው ሁለገብ ድጋፍና ወታደራዊ አጋርነት ፈጽሞ አደጋ ላይ ይወድቃል ሲሉ በግልጽ የፖለቲካና ወታደራዊ ማስፈራሪያ አስተላለፉ። ይህ ደብዳቤ በቴል አቪቭ በሚገኘው የአሜሪካ ኤምባሲ በኩል ግን ለቤንጉሪዮን ሊደርስ ጥቂት ሰዓታት ብቻ ሲቀሩት ግን አንድ ያልተጠበቀ ታሪካዊ ክስተት ተከሰተ። ሰኔ 16 ቀን 1963 እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ዴቪድ ቤንጉሪዮን በድንገት ከስልጣናቸው መውረዳቸውን አወጁ። ምንም እንኳን የቤንጉሪዮን ስንብት የውስጥ የፖለቲካ ቀውስ ውጤት እንደሆነ በይፋ ቢነገርም የታሪክ መርማሪዎች ግን የኬኔዲ ጥብቅ ወታደራዊና ዲፕሎማሲያዊ ጫና ቤንጉሪዮንን ከስልጣን ለመልቀቅ እንደገፋፋቸው ይተነትናሉ። ስልጣኑን የተረከቡት ሌቪ አሽኮልም ቢሆንም ኬኔዲ እጃቸውን አላጠፉም። 1963 እንደ አውሮፓውያን አቆጣጠር ለአዲሱ ጠቅላይ ሚኒስትር ተመሳሳይ ጥብቅ ፍተሻ ጥያቄ ያቀረቡ። በእነዚያ ጊዜያት አሜሪካውያን መርማሪዎች ዲሞናን እንዲጎበኙ ቢፈቀድላቸውም በኋላ ላይ ከአሜሪካ ብሔራዊ አርካይቭ ይፋ የሆኑት የሲአይኤ ሰነዶች እንደሚያሳዩት የእስራኤል ባለስልጣናት መርማሪዎችን ሰዓትና ቦታ በጥብቅ በመቆጣጠር የተወሰኑ ክፍሎችን ብቻ እንዲያሳዩ በማድረግ ስልታዊ የማታለል ስራ ይሰሩ ነበር። በኋላ ላይ በ1980ዎቹ የኒኩሌር ቴክኒሻኑ ሞርደካይ ቫኖኑ ይፋ ባደረጋቸው ምስክሮች እንደተረጋገጠው እስራኤል ከምድር በታች በሚስጥር የፕሉቶኒየም ማጣሪያ
ጣሪያ በመገንባት የኒውክሌር ጦር መሳሪያ ማምረቷን ቀጥላበት ነበር። ነገር ግን ይህ በዋሽንግተን በቴል አቪቭና በሲአይኤ መካከል የነበረው የሶስት ማዕዘን የኃይል ፍልሚያ ሳይቋጭ በታሪክ ገጽ ላይ ትልቅ ጠጠር የጣለ ክስተት ተፈጠረ። ህዳር 22 ቀን 1963 እንደ አውሮፓውያን አቆጣጠር ፕሬዝዳንት ጆን ኤፍ ኬኔዲ በዳላስ ቴክሳስ በተተኮሰ ጥይት ህይወታቸው አለፈ። ኦፊሻላዊ የዋረን ኮሚሽን ዘገባ ሊ ሃርቪ ኦስዋልድ ብቻውን የፈጸመው ግድያ እንደሆነ ቢደመድምም በቅርቡ ይፋ የተደረጉት የሲአይኤ ኦፊሰር የጆርጅ ጆአኒደስ ፋይሎችና የፋሚሊ ጆኤል ሰነዶች ግን ሌላ አጠራጣሪ እውነት ያወጣሉ። ጆአኒደስ በ1963 እንደ አውሮፓውያን አቆጣጠር ዲአር የተባለውንና ሊ ሃርቪ ኦስዋልድ ጋር ቀጥተኛ ግንኙነት የነበረውን የኩባ ስደተኞች ቡድን በሚስጥር ይመራ የነበረ ቢሆንም ሲአይኤ ይህንን መረጃ ለኮንግረስ ደብቆ እንደነበር አዳዲሶቹ ሰነዶች ያረጋግጣሉ። ከዚህ በተጨማሪም ሲአይኤ በዋሽንግተን የሚገኘውን የፈረንሳይ ኤምባሲ በመስበርና በመጥለፍ ህገወጥ የውስጥ አገር ዘመቻዎችን ያካሄድ እንደነበር ይፋ አድርጓል። ከኬኔዲ ህልፈት በኋላ የዓለም ኃይል ሚዛን ወዲያውኑ ተቀየረ። ወደ ነጭ ቤተ መንግስት የመጡት ፕሬዝዳንት ሊንደን ቢ ጆንሰን ኬኔዲ በሲአይኤ ላይ የጣሏቸውን ጥብቅ ገደቦች በማላላት ድርጅቱንም እንደገና በላኦስ፣ ቪየትናምና በላቲን አሜሪካ ትላልቅ ምስጢራዊ ዘመቻዎችን እንዲያካሄድ ሙሉ ነጻነት ሰጠውታል። በሌላ በኩል በዲሞና ኒውክሌር ማዕከል ላይ ይደረግ የነበረው ቀጥተኛ የአሜሪካ ጫና ረገበ። ይህ ሁኔታ እስራኤል የኒውክሌር አቅሟን በይፋ ሳታሳውቅ ነገር ግን አላስፈላጊ ጥቃት እንዳይሰነዘርባት የሚያስችላት የኒውክሌር ብዥታ ፖሊሲ እንድትከተል መንገድ ከፈተላት። ይህ ማለት አለኝም አልልም የለኝም አልልም በሚል ስልታዊ አቋም ቀጠናውን በበላይነት እንድትቆጣጠር አስችሏታል። ይህ ጥልቅ ታሪካዊና ጂኦፖለቲካዊ ሁኔታ የሚያስተምረው እውነት አለ። በዓለም አቀፍ ፖለቲካ ውስጥ ትልቁ ስጋት የውጭ ጠላት ብቻ ሳይሆን በመንግስት ውስጥ የሚፈጠር የደህንነትና የኃይል መዋቅሮች አለመታዘዝ ወይም መንግስት በውስጠ መንግስት ወይም ዲፕ ስቴት የምንለው ስልታዊ ፍልሚያ ነው። የኒውክሌር የበላይነት፣ የወታደራዊ ኢንዱስትሪ ውስብስብ የበጀት ፍሰት፣ በባህር ላይ ንግድ መስመሮች ጥበቃና የመካከለኛው ምስራቅ የነዳጅ ፍሰት ደህንነት ዛሬም ቢሆን በወቅቱ ከተቀረጹት ምስጢራዊ ስልቶች ጋር በእጅጉ የተሳሰሩ ናቸው። የጆን ኤፍ ኬኔዲ ህልፈት በዓለም ታሪክ ውስጥ ከተፈጸሙት እጅግ ሚስጥራዊና አጨቃጫቂ ክስተቶች አንዱ ሆኖ ይኖራል። ምንም እንኳን በወቅቱ የተቋቋመው የዋረን ኮሚሽን ግድያው በሊ ሃርቪ ኦስዋልድ ብቻውን የተፈጸመ ነው ብሎ ቢደመድምም ከዓመታት በኋላ የወጡት ይፋ የደህንነት ፋይሎችና የታሪክ ተመራማሪዎች ጥናት ግን ከጀርባ በርካታ የታጠቁ የኃይል ፍላጎቶችና ትልልቅ ተጠያቂዎች እንደነበሩ ሲያመላክቱ የመጀመሪያው ደረጃ ላይ የሚቀመጠው አሜሪካን በሚስጥር የሚመራው የደህንነት መዋቅር ነው። ኬኔዲ የካራካስ ባህረ ሰላጤ ዘመቻ ከከሸፈ በኋላ የሲአይኤን ዳይሬክተር አለን ደለስን ከስልጣን ማባረራቸው የበጀታቸው ገደብ መቀነሳቸውንና ሲአይኤን ሺህ ቦታ ሰባብሬ አየር ላይ በታተናል ማለታቸው በተቋም ውስጥ ከፍተኛ ጥላቻን ፈጥሮ ነበር። ከግድያው በኋላ በቅርቡ ይፋ የሆኑት የሲአይኤ ኦፊሰር የጆርጅ ጆአኒደስ ሰነዶች ደግሞ ሲአይኤ ከኦስዋልድ ጋር ግንኙነት የነበራቸውን የኩባ አማጽያን በሚስጥር ይመራ እንደነበርና ይህን መረጃ ለኮንግረስ ደብቆ እንደቆየ ያረጋግጣል። ይህ ሁኔታ ሲአይኤ ፕሬዝዳንቱን እንደ ስጋት በመመልከት ከስልጣን ለማስወገድ ሴራ አላደመበትም ወይ የሚለውን ጥያቄ በግንባር ቀደምነት ያስነሳል። ሌላው በማያሚና በኒው ኦርሊያንስ ሲንቀሳቀሱ የነበሩ የኩባ ስደተኞችና አማጽያን በኬኔዲ ላይ በጽኑ ተናደው ነበር። በካራካስ ባህረ ሰላጤ ዘመቻ ወቅት ኬኔዲ የአሜሪካን የአየር ድጋፍ ከልክለዋል በሚል ተከድተናል ብለው አመኑ። እነዚህ ቡድኖች ከሊ ሃርቪ ኦስዋልድ ጋር በቅርበት ይገናኙ እንደነበር የመረጃ ሰነዶች የሚያሳዩ ሲሆን ኬኔዲን የማስወገድ በኩባ ላይ የነበረው የጦርነት ፍላጎት እንደገና ያቀጣጥልናል የሚል እምነት በሴራው ውስጥ ተሳታፊ ሊሆኑ እንደሚችሉ ይገመታል። ሌላው በወቅቱ የወንጀል አደራጆችና የማፊያ አባላት በኬኔዲ አስተዳደር ላይ ከፍተኛ ብስጭት ነበረባቸው። ፕሬዝዳንት ኬኔዲ ወንድማቸውን ሮበርት ኬኔዲን የፍትህ ሚኒስትር አድርገው በመሾም በማፊያ መሪዎች እንደ ካርሎስ ማርሴሎ፣ ሳም ጊያንካና ጆኒ ሮሲሊ ላይ ታይቶ የማይታወቅ የህግ ዘመቻ ከፈቱባቸው። የሚገርመው ነገር እነዚህ የማፊያ መሪዎች ቀደም ሲል ኬኔዲ ወደ ስልጣን ሲመጡ የምርጫ ድጋፍ የሰጡና ከሲአይኤ ጋር በመሆን ካስትሮን ለመግደል በሚስጥር የሰሩ የነበሩ በመሆናቸው በኬኔዲ እርምጃ ተከዳን በሚል በቀል ተነሳስተው እርምጃ ወስደው ሊሆን እንደሚችል በርካታ የታሪክ ምሁራን ያምናሉ። ሌላው ኬኔዲ በቪየትናም የነበረውን የአሜሪካ ወታደራዊ ጣልቃ ገብነት ለማስቆምና ወታደሮቻቸውን ወደ ሀገር ለመመለስ ያሳዩት ፍላጎት በቢሊዮን ዶላሮች የሚቆጠር የጦር መሳሪያ ቢዝነስ የሚያንቀሳቅሱትን የወታደራዊ ተቋማትና የጦር መሳሪያ አምራቾች አስቆጥቶ ነበር። ኬኔዲ ከተገደሉ በኋላ ወዲያውኑ ወደ ስልጣን የመጡት ለንደን ቢ ጆንሰን የቪየትናምን ጦርነት በከፍተኛ ደረጃ ማፋጠናቸው የኬኔዲ መወገድ ለወታደራዊ ኢንዱስትሪው ትልቅ የኢኮኖሚና የስልጣን ስኬት እንደነበር ያሳያል።
በሌላ በኩል በዓለም አቀፍ ደረጃ በሴራ ትንተናዎች የሚነሳው ሌላው አካል በእስራኤል የኒውክሌር ፕሮግራም ላይ የነበረው ውጥረት ነው። ኬኔዲ ለጠቅላይ ሚኒስትር ዴቪድ ቤንጉሪዮን በላኩት ጥብቅ ደብዳቤ በዲሞና በረሃ የሚገኘው የኒውክሌር ማዕከል ሙሉ ግልጽነት ካልተሰጠ የአሜሪካ እርዳታ እንደሚቋረጥ ማስጠንቀቃቸው በቴል አቪቭ የፖለቲካ ማዕከላት ውስጥ ከባድ የደህንነት ስጋት ፈጥሮ ነበር። ኬኔዲ ከተወገዱ በኋላ ይህ ጥብቅ ጫና ሙሉ ለሙሉ መላላቱ ይህ የኒውክሌር ፍልሚያም ለግድያው ሌላው ድብቅ የጂኦፖለቲካዊ ምክንያት ሊሆን እንደሚችል ጥናት ያመላክታል። በአጠቃላይ የጆን ኤፍ ኬኔዲ ግድያ የአንድ ግለሰብ የእብደት ውጤት ሳይሆን የፕሬዝዳንቱ አቋም ያስቆጣቸውና ጥቅም አጣም ብለው ያመኑ የተለያዩ የኃይል ማዕከላት ፍላጎት የተገናኘበት ታሪካዊና ስልታዊ አሻጥር ሊሆን እንደሚችል ይገመታል። የሲአይኤ እና የዲሞና የኒውክሌር ማዕከል ሚስጥራዊ የታሪክ ማዕዘን የሚያስተምረን አንድ ትልቅ እውነት አለ። በዓለም አቀፍ ፖለቲካ መድረክ ላይ ፊት ለፊት ከሚታዩት አቀባበሎችና የዲሞክራሲ ፈገግታዎች ይልቅ በስተጀርባ የሚካሄደው የኃይል ፍልሚያ፣ የስለላ አሻጥርና የብሔራዊ ጥቅም ገመድ ጉተታ የዓለምን ወደፊት ዕጣ ፈንታ ይወስናል። ኬኔዲ የኒውክሌር መሳሪያዎችን መስፋፋት ለማስቆም የስለላ ተቋማትን በሕግ ጥላ ስር ለማስገባትና የአሜሪካን ፍጹም የበላይነት ለማስጠበቅ በቆራጥነት ቢቆሙም የታሪክ ማዕበል ግን መስመሩን ቀይሮታል። ይህ አሁንም ድረስ የዓለምን ጂኦፖለቲካ የሚቃኝና ሙሉ በሙሉ መልስ ያላገኘ የታሪክ ትልቅ ሚስጥር ሆኖ ይኖራል እያልን የዛሬው ጥልቅና የጂኦፖለቲካ ሚስጥራዊ ትንተናችን ይህንን ይመስል ነበር። ይህን ያልተሰማ ታሪካዊ መረጃ ከወደዳችሁት ላይክ በማድረግ ድጋፋችሁን አሳዩን። ለሌሎችም እንዲደርስ ሼር አድርጉት። እንዲሁም በየጊዜው የሚለቀቁ አዳዲስና አስደናቂ የዓለም አቀፍ የጂኦፖለቲካ ሚስጥራዊ ዘገባዎች በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በኬኔዲ ግድያና የዲሞና የኒውክሌር ሚስጥር ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉልን። ስለተከታተላችሁን እጅግ እናመሰግናለን። ሰላምና ጤና ለሁላችሁ። መልካም ቆይታ።